ሁለት ክርስቶሶች አሉ፣ አንደኛው በሰማይ አንደኛው ካምፕ ላይ እያሉ የባርሴሎና ደጋፊዎች ይዘምሩለታል። የፖሴሽናል ፉትቦል አቀንቃኙ ሁዋን ክራይፍ በባርሴሎና ቤት መመልከት የተመኙትን የሴስኬ ሶፊያ የፊት መስመር ተጫዋች ወደ ኑ ካምፕ አመጡ። ተጫዋቹም የክለቡ ስኬት ሲነሳ ከፊት ከሚቀመጡ ቡድኖች መሃል አንዱ የሆነው ህልማዊ ስብስብ አባል በመሆን ደማቅ ታሪኮችን በካታላኑ ክለብ መጻፍ ጀመረ። ማሸነፍ የሚገባውን ሽልማቶች በሙሉ በባርሴሎና ቡድን ውስጥ አሳክቷል። በአሜሪካው የዓለም ዋንጫ ላይ ሀገሩ ቡልጋሪያን የግማሽ ፍጻሜ ተፋላሚ ሲያደርግ ከሮማሪዮ እና ሮቤርቶ ባጆ በመቀጠል የውድድሩ የናስ ኳስ ተሸላሚም ነበር። ስኬቱ በዚህ አላበቃም። የ1994ቱን ባሎን ዶር ሮቤርቶ ባጂዮ እና ፓውሎ ማልዲኒን በማስከተል አሸናፊም መሆን ችሏል። ቡልጋሪያዊ ቢሆንም ከአንድ ካታላን ዘመም ሰው ያልተናነሰ የማድሪድ ጥላቻ በዚህ ተጫዋች ውስጥ አለ። ክርስቶስ የሚል አቻ ትርጉም ያለው ሂሪስቶ የሚለውን ቃል በስሙ መጀመሪያ ላይ ስላስቀደመ ነው የባርሴሎና ደጋፊዎች ሁለት ክርስቶሶች አሉ የማለታቸው ምክንያት። አንድ ቡልጋሪያዊን የምንጊዜም የቡልጋሪያ ምርጥ ተጫዋች ማን ነው የሚል ጥያቄ ብታቀርብለት ፊቱን ይቀያየርብሃል። ይህንን የቂል ጥያቄ እንዴት ታቀርብልኛለህ ይልሃል። እሱን የተመለከቱትም ሆነ ስለሱ የሰሙት በአንድ ድምፅ ሂሪስቶ ስቶይችኮቭ ለኛ ተጫዋች ብቻ ሳይሆን የኳስ አምላካችን ጭምር ነው ይሉሃል። ከፍተኛ ፍጥነቱና የሚያስደንቅ ቴክኒካዊ ብቃቱ እንዲሁም በማይገመት መልኩ የሚወስናቸው ውሳኔዎችና የሚያስቆጥራቸው ኃይልን የቀላቀሉ ግቦች የሱ መለያዎች ናቸው። እሱ ላይ በድክመት የሚነሳው በስራው ላይ ያለው ዝንጉነት፣ ጉልበትን የቀላቀለ አጨዋወቱና ከዳኞችና ተጫዋቾች ጋር የሚገባው ሰጣ ገባዎች ናቸው። ብዙ የማያልቁ ያልተወሩ ታሪኮች ያሉት እግር ኳስን ካሳመሩ ተጫዋች አንዱ የሆነው ሂሪስቶ ስቶይችኮቭ